ጌታ ይገርማቸዋል እስከ መጨረሻው ለተከተለ ዮሐንስ ምን ልስጠው ብሎ ጨነቀው። ሌሎች ሁሉ ሲሸሹ አልሸሸም፣ ታማኝ ነው። ሐሙስ ዕለት ራሱ እምክድ እኔ ሆነነ እያሉ ሲጠይቁ ዮሐንስ እኔ ሆነነ አላለም። እሱ እንዳልሆነ ያውቃል። ማን ነው አሳልፎ የሚሰጠው? እስከ መስቀል ተከትሎታል። እና እንደዚህ የወደደኝን ሐዋርያ ምን ሊሸልመው አለ ክርስቶስ። ቤት እንዳይሰጠው ክርስቶስ ቤት የለው። ሰው ሊሞት ሲል ቤት ይናዘዛል። ቤት ካለ ክርስቶስ የተወለደው በረት ውስጥ ነው። በኋላም ለሰማይ ወፎች መሳፈሪያ አላቸው፣ ለቀበሮች ጉድጓድ አላቸው፣ እኔ ግን ራሴን ማስጠጋበት የለም ነው ያለው። ገንዘብ እንዳይሰጠው የለውም። እሱም የተሸጠው በ30 ብር ነው። የመጨረሻ ልብስ ነበረችው አብራው የምታድግ፣ እሷን እንዳይሰጠው ልብሴን ቀደው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። ክርስቶስ ምድር ላይ የቀረችው ቤቱ፣ ገንዘቡ፣ ልብሱ፣ ሀብቱ፣ ንብረቱ ማን ነበረች? እመቤታችን። እነኋት እናት አለ። የመጨረሻ ኑዛዜው እመቤታችን ነች። በጣም ይገርማል። አንዳንድ ሰዎች ለሱ ነው እንጂ ለኛ አልተሰጠም ይላል። ቃለ ሕይወት ያሰማቸው። አዎ አልተሰጣቸውም። ዮሐንስን መሆን ያስፈልጋል እሷን ለመቀበል አያስፈልግም? እግሬ አውጪ ብለው ለፈረጠጡት አይደለም የሰጠው ጌታ። እስከ መስቀል ድረስ መሄድ አለብን እሷን ለማግኘት። ስለዚህ ወደ ቤተ ክርስቲያን ቀረብ ያልነው ሰዎች ምንም ደፋሮች ብንሆን መቼስ የእመቤታችንን ፍቅር አግኝተናል።